ሰላም ጋይሶች እንዴት ናችሁ? ዛሬም በሌላ ቪዲዮ ተመልሻለሁ። በዛሬ ቪዲዮአችን ግራፊክስ ለመስራት የሚያስፈልጓቸውን አፖችን የምነግራችሁ ይሆናል ማለት ነው። እንዲሁም አፖቹን ከየት እንደምታገኙ በቪዲዮ መጨረሻ እነግራችኋለሁ ማለት ነው። ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም ቪዲዮ ሳለቅ ብዙ ቀን ስለቆየ ብዙ ቪው ላይኖር ይችላል። ላይክ በማድረግ ተባበሩ። ወደ ቪዲዮ አሁን የማሳያችሁ ባክግራውንድ ኢሬዘር ነው ማለት ነው። በመጀመሪያ አፑን ስትከፍቱት እንደዚህ ያመጣላችኋል ማለት ነው። እዚህ ጋር እቺኛዋን ነክታችሁ ባክግራውንዱን ሪሙቭ ማድረግ የምትፈልጉትን ኢሜጅ ታስገቡለታላችሁ ማለት ነው። ለምሳሌ ስክሪንችን አስገብቼ ላሳያችሁ። እሷን ኢሜጁን እንዳስገባችሁ በኋላ እዚህ ጋር በመጀመሪያ እንደዚህ ሳይዙን እንድታስተካክሉ ያመጣላችኋል ማለት ነው። ሳይዙን በምትፈልጉት ሳይዝ ላይ ታረጋላችሁ። ካደረጋችሁ በኋላ እዚህ ጋር ደነ የምትላለች እሷን ነክታችሁ ታስገባላችሁ ማለት ነው። ኢሜጁን ካስገባችሁ በኋላ እዚህ ጋር በመጀመሪያ አውቶ ሴልፊ የምትላለች እሷን ነክታችሁ እንዲህ ባክግራውንዱ ሪሙቭ ያደርግላችኋል ማለት ነው። እዚህ ጋር ደግሞ ቀጣይ ያለው አውቶ ከለር የምላለ አውቶ ከለር የምለው ከለር ላይ ያረጋችሁ እንደዚህ ያረጋችሁ ማጥፋት የምትችሉት ነው ማለት ነው። ማጂክ የምለውም እንደዛው በእጃችሁ እንዲያረጋችሁ ባክግራውንዱን ሪሙቭ ማድረግ ትችላላችሁ ማለት ነው። ይሄኛውም እንደዛው ነው። ምንም እንትን ነው። እዚህ ጋር ሪፕሌይ የምትለው በጣም ምርጥ ነገር ነው ማለት ነው። ለምሳሌ ተሳስታችሁ እዚህ ጋር ተሳስታችሁ እንኳን ለምሳሌ እንዲህ ብታረጉት ሪፔር የምትላለች እሷን ነክታችሁ ወደ ቦታው እንደ መጀመሪያው ማድረግ ትችላላችሁ ማለት ነው። በጣም ምርጥ አፕሊኬሽን ነው። በቀላሉ ኦፍላይን ታስተካክላላችሁ ማለት ነው። እዚህ ጋር ዙም የምትላለች ዙም የምትሏ ዙም እያረጋችሁ ትናንሽ ነገሮች እንዳይቀሩ እንዲያረጋችሁ ታጠፋላችሁ ማለት ነው። ባክግራውንዱን እንዲ ሪሙቭ አድርጋችሁ ከጨረሳችሁ በኋላ ሴቭ ለማድረግ እዚህ ጋር ደነ የምትላለች እሷን ተነካላችሁ። ከዛም እዚህ ጋር ሴቭ የምትላለች ሴቭ ታረጋላችሁ ማለት ነው። እዚህ ጋር ከላይ ያለችው ፊኒሽ የምትለው እሷን ተነካላችሁ። ቤትሊ ራሱ ሴቭ ያደርግላችኋል። አፕሊኬሽኑ በጣም ምርጥ አፕሊኬሽን ነው። ከፕሌይ ስቶር ታገኛላችሁ ወይም ካሁን በእኔ በቴሌግራም ቻናል ላይ አስቀምጥላችኋለሁ። አሁን የማሳያችሁ ፒክሰል ላብ ነው ማለት ነው። ፒክሰል ላብ ማንኛውንም ባነር፣ ፖስተር፣ ታምብኔል የምንሰራበት አፕ ነው ማለት ነው። አፑን በመጀመሪያ ስከፍቱት እንደዚህ ያመጣላችኋል ማለት ነው። በመጀመሪያ እዚህ ጋር ኒው ቴክስት የሚላል ኒው ቴክስት የሚለው እዚህ ጋር ማንኛውንም ቴክስት መጻፍ የምትችሉበት ነው ማለት ነው። ለምሳሌ ነው እስኪ እዚህ ጋር መለ ግራፊክስ ብዬ ጽፌ ላሳያችሁ። ቴክስቱን ከጻፋችሁ በኋላ እዚህ ጋር ኦኬ የምትላለች እሷን ተነካላችሁ። ከዛም በምትፈልጉት ቦታ ላይ ወይም በምትፈልጉት ዳይሬክሽን ላይ ካረጋችሁ በኋላ እዚህ ጋር ፎንት የሚላል ማለት ነው። ፎንት ምለው የራሱ ፎንት ሲያምለው ከራሱ ፒክሰል ላብ ውስጥ በራሱ ፒክሰል ላብ ውስጥ ያለ ነው ማለት ነው። ማይ ፎንት የሚለው ደግሞ ራሳችሁ እዚህ ጋር ወደ ውስጥ የጫናችሁ ፎንቶች ናቸው ማለት ነው። ፎንቶቹን ከፈለጋችሁ በእኔ በቴሌግራም ቻናሌ ላይ ለቀቅ ያለው እንዲሁም ደግሞ ካልሆነ ከክሮም ታገኛላችሁ። ግን የክሮም ፎንቶቹ ኦልድ ናቸው። እነዚህ ደግሞ በጣም አዳዲስ ፎንቶች ስለሆኑ በጣም ምርጥ ናቸው፣ ይጠቅማችኋል። ከዚህ ከእኔ ቴሌግራም ቻናል ላይ ታገኛላችሁ። የቴሌግራም ቻናል ሊንክን በቻናል ዲስክሪፕሽን ላይ አስቀምጬላችኋለሁ ማለት ነው። እዚህ ጋር አሁን የፎንት ስታይሉን ለመቀየር እንዲያረጋችሁ ለእናንተ በተመቻችሁ ፎንት ስታይል ላይ ታረጋላችሁ። ካረጋችሁ በኋላ ኦኬ ትላላችሁ። እንደዚህ ያመጣላችኋል ማለት ነው። እዚህ ጋር ከለር የሚላለ ከለሮችን በፈለጋችሁት ማድረግ ትችላላችሁ። ካረጋችሁ በኋላ ኦኬ ነው እና ቴክስቸር የሚላለ ቴክስቸር የሚለው እዚህ ጋር እሷን ነክታችሁ ኢሜጅ ታስገባላችሁ ማለት ነው። ኢሜጁን አስገብተን እስኪ ለምሳሌ እስኪ እቺኛዋን ላስገባ። እንደምታዩት ኢሜጁ ቴክስት ውስጥ ገብቷል ማለት ነው። እንዲህ ያረጋችሁ የምትፈልጉት ቦታ ታረጋላችሁ።
ፖስተር ወይም ግራፊክስ ለመስራት የሚያስፈልጓችሁን እቃዎችን ነው እንጂ እያሳዩ ያለሁት ቪዲዮ ሙሉ ኮርስ እየሰራው ስላልሆነ ሙሉ ኮርሱን እንድሰራላችሁ ከፈለጋችሁ ስለ ፒክሰል ላብ እሰራላችኋለሁ ማለት ነው። ኮሜንት አድርጉልኝ። አሁን ወደ ቀጣይ ስቴፕ አሁን የማሳያችሁ ላይትሩም ነው። አፑን ስትከፍቱት እንደዚህ ያመጣላችኋል። ላይትሩም በጣም ብዙ ጥቅም አለው። ከነዚህ ጥቅሞቹ መካከል አሁን ብዙ ሰው የሚጠቀመው ፎቶዎችን ኤዲት ለማድረግ ነው ማለት ነው። ግን ከዛም ያለፈ ያው ብዙ ጥቅሞች አሉት። እኔ አሁን ብዙ ጊዜ የራሴን ታምነል የተለያዩ ፖስተሮችን ባነሮችን ስሰራ ብዙ ጊዜ ከለሮችን እዚህ መጥቼ ነው ማለት ነው አጀስት ማድረገው። እዚህ ጋር አሁን እስኪ አንድ ኢሜጅ አጀስት አርግተን ወይም ኤዲት አርግቼ ላሳያችሁ ማለት ነው። ስለ ላይትሩም እና ስለ ፒክሰል ላብ ቪዲዮ የሰራሁት ዩቲዩብ ላይ አለላችሁ ማለት ነው። እሱን ቪዲዮ ገብታችሁ ማየት ትችላላችሁ። ቀጣይ ደግሞ ስለ ላይትሩም ሊሆን ይችላል፣ ስለ ተለያየ ነገር ስለ ፒክሰል ላብ ሊሆን ይችላል። ብቻ የምትፈልጉትን ነገር እንድሰራላችሁ ኮሜንት አድርጉልኝ። አሁን ኢሜጁን ከለር ምናምን አጀስት አድርግቼ ያሳያችኋለሁ ማለት ነው። አንድ ኢሜጅ እስኪ አስገብቼ ላሳያችሁ። እዚህ ጋር ፕላስ አለች ከታች በኩል እሷን ፕላስ ሳይሆን እናካታለን። ከዛም ዲቫይስ ኦል ፎቶስ እና እዚህ ጋር ደግሞ ፋይል ይሰምላል፣ እሱን ትነካላችሁ። ከዛም ከፋይል ኢሜጅ ያስመርጣችኋል ማለት ነው። የሚያስመርጣችሁን የምትፈልጉትን ኢሜጅ ታስገባላችሁ። ለምሳሌ እቺን ኢሜጅ አስገብቼ አሁን አሳያችኋለሁ። ኢሜጁ ከገባ በኋላ ኢሜጁን ትነካላችሁ። ኢሜጁን ስትነኩ እንደዚህ ያመጣላችኋል ማለት ነው። አሁን እዚህ ጋር በደንብ ይዩት፣ ልዩነቱን በኋላ አሳያችኋለሁ ማለት ነው። ላይት የምናለ ላይት የምለው ውስጥ ገብታችሁ በምትፈልጉት ቦታ እያረጋችሁ ዝም ብላችሁ ለእናንተ እንዳማራችሁ በቃ ዝም ብላችሁ ወዲህ ወዲያ ማድረግ ነው። ምንም ይሄን የሚከብድ ነገር የለም። በጣም ሲምፕል ነው። ይሄን ምን የሚካበድ ነገር ፕሮሰስ ነገር የለም። ዝም ብሎ ወደዚያች ያረጉ ፎቶውን እያያችሁ ዝም ብላችሁ እንዲያረጋችሁ ለእናንተ በአማረ ቦታ ወይም በተመቻችሁ ቦታ ላይ እንትን እያረጋችሁ ማስተካከል ትችላላችሁ ማለት ነው። እንደምታዩት ትንሽ ፏፏ እያለች ነው ከመጀመሪያ ከለሩ ምናምን በደንብ ልዩነቱን አሳያችኋለሁ ማለት ነው። ቢፎር እና አፍተሩን ሳሳያችሁ በጣም ነው ይገርማችኋል። እና እንዲህ ያረጋችሁ እዚህ ጋር ብዙ እንትኖች አሉ። እዚህ ጋር ስክሮል ያረጋችሁ ከነዚህ ውስጥ አንዳንድ ነገሮችን መጨመር ትችላላችሁ። እዚህ ጋር ማለ እዚህ ጋር ብቻ ዝም ብያኔም ላብራው እስኪ እንዳልካችሁ ከጨረሳችሁ በኋላ አሁን እዚህ ጋር አፍተር እና ቢፎሩን አሳያለሁ። እዩት፣ አያችኋ? መጀመሪያ ይሄ ነበር፣ ግን ኤዲት አርግቼ ላይትሩም ላይ ካስገባሁት በኋላ ምን እንደመስል ይሁ አያችኋ? ከለር ምናምን በጣም አጀስት አርግቶልኛል ማለት ነው። ይሄ በጣም ወሳኝ ነገር ነው። ብዙ ጊዜ እኛ የምንሳስተው ምርጥ ታምረን ሰርተን ከለሮችን አጀስት ሳናረግ ስናወጣ የሆነ ነገር የቀረ ይመስላል። ከዛ እዚህ ጋር ስታስገቡ በጣም ያባደ ነው የሚሆነው ማለት ነው። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳረሳ። በሌላ ቪዲዮ እስከምንገናኝ በሰላም ቆዩልኝ። እስካሁን እዚህ ደርሳችሁ ሰብስክራይብ ለተደረጋችሁ ሰብስክራይብ